እና ትናንትናን የምናይበት መንገድ አንደኛ እውነት፣ ሁለተኛ ነገር ለመፍታት ቢሆን ጥሩ ነው። እኔ እውነቱን ለመናገር እነሱ ጋር ተገናኘሁበት ቁጥር ስለናንተ ሲናገሩ ያላቸውን ፍቅር ሲገልጡ ሳይ ምንድነው ነው ሰዎች የሚያቀያይማቸው? እንደዚህ ከሆነ 18 ዓመት ጳጳስ ሆነው እንዳገለገሉ ለምሳሌ አባቴ እኔ አላቅም፣ አሁን ያወቅኩት እንደምታስቡት አይደለም። እንደምታስቡት ጥላቻ፣ እንደምታስቡት ክፋት የለም። ቁጣ አለ። አንዳንዱ እኔ ወንድም እያለው ለምን ሳይነገረኝ እኔ ሳላቅ ሳልመካከር እኔን ጥለውኝ ሚል አለ። ይሄ እኮ የፍቅር ነው። ወንድም ያኮርፋል። አንዳንዱ ደግሞ መንግስት አማክራችሁ ነው የሰራችሁትም ይላል። ለምሳሌ እኛ አናቅም፣ ያው እንደምታውቁት የሰማነው ነገር የለም። በዚህ መንገድ ብናይ አይሻልም ወይ? ስለናንተ ብዙ እንድናቅ፣ ስለናንተ አስፈላጊነት እንድንማር ያደረጉ እነሱ ናቸው እንጂ እናንተ አልተናገራችሁም። እንዲያገለግል አላላችሁም። በዚያ መንፈስ ብናየው ይሻላል እንጂ የቋንቋው የአገረ ስብከት ሹመቶች በሚመለከት ገንዘብ በሚመለከት ማየት ይቻላል ትንሽ ከፍ ያለ እንዳለ። በዚህ ምክንያት የሚሰበሰበው ገንዘብ ኢን አክቹዋል ተርም የአማራ ክልል እንደሚበልጥ ነው ሪፖርት የቀረበው። ይሄ ችግር ካለበት በዳታ ማየት ይቻላል። በኋላ እንደምናስበው ነው ወይ? ቁልቢን በሚመለከት እኔም አንስቻለሁ፣ እናንተም ወደፊት ማየት ያለባችሁ ጉዳይ ነው። በአንድ በኩል ቁልቢ በርከት ያለ ገንዘብ ከተሰበሰበ ቁልቢ ብቻ እንዲቆይ ማድረግ፣ ሀብታም ቁልቢ ብዙ ድሃ ቸርች ቢኖር ለእናንተ ወንጌል ስርጭት አይመችም። እኔ እንደሰማሁት ይቅርታ ይደረግልኝና አንዳንድ ቤተክርስቲያን ከገንዘብ እጥረት ምክንያት ቅዳሴ ሁሉም አይደረግበታል አሁን። እና ቁልቢ ገንዘብ ካለ፣ አዲስ አበባ ገንዘብ ካለ፣ ባህር ዳር ገንዘብ ካለ ለነዚህ ቤተክርስቲያኖች ሄዶ ስራቸው እንዲሰሩ ማድረግ ግዴታችሁ ይመስለኛል። ፌርነስ የለውም የሚለውን ግን አስተራር ማበጀት፣ ከሁሉም እንዴት ይሰበሰባል፣ በምን ስርዓት ይከፋፈላል የሚለውን ልክ እንደኛ አሁን መንግስትም እኮ ከሁሉ ክልል እኩል አይሰበስብም። ከሰበሰበ በኋላ ፌዴሬሽን ወስዶ ቀመር ሰርቶ በፓርላማ አጽድቆ መልሶ ደግሞ ለክልሎች ይመድባል። ያን አሰራር ካሁኑ ትምህርት ወስዳችሁ አሰራር ማበጀት ይቻላል። እንዴት ይሰበሰባል፣ እንዴት ይቀመራል፣ እንዴት ይሰራጫል። ዋናው ግን የመንግስታት ስራ ብዙ ሀብት ካለበት ቦታ ሀብት ወደ ሌለበት ሪዳይሬክት ማድረግ ነው። ለምሳሌ ከሀብታሞች ቦታ እንሰበስብና ሀብታም ባሉ አካባቢዎች መንገድ እንሰራለን። እነዛ አካባቢዎች መንገድ ራሳቸው ስሩ ቢባሉ አይችሉም መስራት። ቤተክርስቲያኑ እንዲህ ይመስለኛል ሳስበው፣ ገንዘቡ ለግል ጥቅም እንዳይውል ለጥፋት እንዳይውል ሲባል ስርዓት ማበጀት አስፈላጊ ቢሆንም ገንዘብ ካለበት አከፋፍሎ ወንጌል ማሰራጨት ብዙ ጉዳት አያመጣም። ዋናው ይመስለኝ አድሚኒስትሬሽን በሚመለከት በመፈራራት በመከባበር በአባትነት ስፕሪት ህግ ሊበጅላቸው የሚገቡ ጉዳዮች የጎዳደሉ ያሉ ይመስለኛል። እነሱም ማየት ጥሩ ነው። ሰው እንዴት ይሾማል፣ ሰው እንዴት ይመደባል፣ ሰው እንዴት በስራው ይታገዛል፣ ፋይናንስ እንዴት ይሰበሰባል፣ እንዴት ይከፋፈላል የሚለውን የአሁኑን ሁኔታ ትምህርት አድርገን ባለሙያም ተጠቅመን እናስተካክለው። ነገር ግን አንስተናቸዋል እነዚህን ጉዳዮች። እውነት ለመናገር እዚህም ያልመጡ አባቶች በዚያ መንገድ ማልረዳቸው እነዚህን ጉዳዮች ሳነሳ የነበራቸው ቅናት የነበራቸውን ሁኔታ ሳይ ታዲያ ለምንድን ነው እነዚህ ሰዎች በዚህ ሁሉ የሚግባቡ ከሆነ የሚል ነው የመጣብኝ። አቡነ አብርሃም አቡነ ጴጥሮስ በተደጋጋሚ ተገናኝተናል ሰሞኑን። እውነቴን ነው ነግራችሁ፣ በቋንቋ ጉዳይ በየሀገረ ስብከቱ ኦሮምኛ ተናጋሪ በመሾም ጉዳይ ዲፍረንስ የላቸውም። ትናንትና እንንተው ዛሬ ዲፍረንስ የላቸውም። ሁለቱም ደግሞ አታችመንት አላቸው እና ግድ የላችሁም ነገርየውን በሰከነ ጥበብ ባለበት መንገድ ማየት ይሻላል የሚል ሀሳብ ቀድሜ ላንሳ ብዬ ነው። ከዛ በጎደለው ነገር ደግሞ አባቴ ይቀጥላሉ።
ሰላም ጤና ይስጥልን የተወደዳችሁ የአዱሊስ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ የበዛ ይሁን። ውድ ቤተሰቦቻችን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ ያልተሰሙ አዳዲስ መረጃዎችን ይዘናል። እነሱን እየነገርናችሁ ከእናንተ ጋር ቆይታ እናደርጋለን። እስከ መረጃው ፍጻሜ ከኛ ጋር ከሆናችሁ ያልተሰሙ አዳዲስ መረጃዎችን ወደ እናንተ ጀባ የምንላችሁ ይሆናል። እስከ መረጃው ፍጻሜ ከኛ ጋር ትሆኑ ዘንድ ጋበዝናችሁ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኢምባሎ በኢትዮጵያ ይፋዊ የስራ ጉብኝት ለማድረግ አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የመከላከያ ሚኒስትር ዶክተር አብርሃም በላይና ሌሎችም ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። ፕሬዝዳንት ኡማሮ ሲሶኮ በኢትዮጵያ በሚኖራቸው ቆይታ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ እንደሚወያዩም ይጠበቃልም ተብሏል። ወደ ሌላኛው መረጃችን እናልፋለን። ውድ ቤተሰቦቻችን ኢትዮጵያና ናሚቢያ በሰላምና ደህንነት ጉዳዮች ዙሪያ በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ። ስምምነቱ የፌዴራል መከላከያ ሚኒስቴር ዶክተር አብርሃም በላይና የናሚቢያ ምክትል ፕሬዝዳንት ሚኒስቴርና የዓለም አቀፍ ግንኙነትና ትብብር ሚኒስቴር ኔቶምቦ ናንዲ ተፈራርመዋል። የናሚቢያ ምክትል ጠቅላይ ሚኒስቴርና የዓለም አቀፍ ግንኙነትና ትብብር ሚኒስቴር ኔቶምቦ ናንዲ በስምምነቱ ወቅት እንዳሉ የሁለቱ ሀገራት ትብብር ከናሚቢያ ከቅኝ ግዛት ነፃ መውጣት ጋር በጥብቅ የተቆራኘ ነውም ብለዋል። ናሚቢያ ከቅኝ ገዢዎች ነፃ በወጣችበት ወቅት የኢትዮጵያ ተሳትፎ የጎላ እንደነበረም አንስቷል። ሀገሪቱ በዘርፉ በስልጠና፣ በአየር መንገድ፣ ኢኮኖሚያዊና ትብብር እንዲሁም በባህል መስኮች በጋራ ለመስራት መስማማታቸውንም ነው የተነገረው። ስምምነቱ በኢትዮጵያና በናሚቢያ መካከል ጠንካራ ትብብር ለመፍጠር መሰረት የሚጥል መሆኑንም አክለዋል። የሰላምና ጸጥታ ጉዳይም ዓለም አቀፍ ይዘት ያለው በመሆኑ በቀጠናው ስራዎች ላይ ውጤታማ ዘመቻ ማከናወን ያስችላልን ብለዋል። የመከላከያ ሚኒስትር ዶክተር አብርሃም በላይ በበኩላቸው ሁለቱ ሀገራት የቆየ የዲሞክራሲ ትስስር አላቸውም ብለዋል። በሁለቱ ሀገራት መካከል ያለውን የመከላከያ የጸጥታ ግንኙነት ይበልጥ ለማጠናከር ያለመ ስምምነት ተፈራርመዋልም ነው ያሉ። ወታደራዊ ስልጠና፣ በአየር ኃይል፣ ባህር ኃይልና ሌሎችም ዘርፎች የአቅም ግንባታ ስልጠናዎችን ለማከናወን የሚያስችል የመግባቢያ ሰነድ መፈራረማቸውም ተገልጿል። ውድ ቤተሰቦቻችን አሁን መረጃችን እንደቀጠለ ነው። የአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አቤቤ የ2.5 ኪሎ ሜትር የወንዝ ዳርቻ ልማት ፕሮጀክት አስጀምረዋል። የወንዝ ዳር ልማት ፕሮጀክቱ በጣሊያን መንግስት ገንዘብ ድጋፍ የሚሰራ ሲሆን የከተማዋን ገጽታ በማስዋብ የሚቀይር መሆኑንም ነው የተነገረው። የ2.5 ኪሎ ሜትር ርዝመት ያለው የወንዝ ዳር ልማት በአዲስ አበባ ከጣሊያን ኤምባሲ እስከ ጀርመን ኤምባሲ ባለው የቀበና ወንዝ የሚከናወን መሆኑም ታውቋል። የጣሊያን መንግስት ለዚሁ ፕሮጀክት 5 ሚሊዮን ዩሮ የገንዘብ ድጋፍ ያደረገ ሲሆን የልማት ስራው የወንዙ ንጽህና ማስጠበቅና ዳርቻዎቹን የማስዋብና የመዝናኛ ስፍራ ማድረግ መሆኑን ነው የተነገረው። በሶስት የግንባታ ደረጃም በ23 ወራት ተገንብቶ የሚጠናቀቅ መሆኑን በማስጀመሪያ መርሃ ግብሩ ላይ ተገልጿል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የፕሮጀክቱን ስራ በይፋ በማስጀመር ግንባታው በተያዘለት ጊዜ እንዲጠናቀቅ አስፈላጊውን ሁሉ ድጋፍና ክትትል እናደርጋለን ብለዋል። የጣሊያን መንግስት በብዙ የልማት ስራዎች እየደገፈ መሆኑን ጠቅሰው በቀበና ወንዝ ላይ ከሚከናወኑ የወንዝ ዳር ፕሮጀክት ላደረገው ድጋፍም አመስግኗል። በቀበና ወንዝ ላይ የሚከናወነው የልማት ስራ አዲስ አበባን የማስዋብ ፕሮጀክት አንዱ አካል መሆኑን ጠቅሰው ለፕሮጀክት ግንባታ ስኬት ህብረተሰቡ አስፈላጊውን ሁሉ እገዛ እንዲያደርግም ጠይቀዋል። በኢትዮጵያ የጣሊያን አምባሳደር አጉስቲኖ ፓሌሴ ኢትዮጵያና ጣሊያን የረጅም ጊዜ ዲፕሎማሲ ግንኙነት ያላቸው ሀገሮች መሆናቸውንም አስታውሰዋል። የጣሊያን መንግስት በስራ ፈጠራ እንዲሁም በተለያዩ የልማት ስራዎች በኢትዮጵያ እየተከናወኑ ያሉ የልማት ስራዎችን እየደገፈ መሆኑን ጠቅሰው በቀጣይም አጠናክሮ ይቀጥላልን ብለዋል። በሌላኛው መረጃችን በሰሜን ኢትዮጵያ የተፈጠረውን ሰላም ተከትሎ ለሚከናወኑ የመልሶ የመቋቋም ስራዎች ድጋፍ እንደሚያደርጉ በኢትዮጵያ የአየርላንድና ስዊድን አምባሳደሮች ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የአየርላንድና የስዊድን አምባሳደሮች በኢትዮጵያ ዘላቂ ሰላም ማምጣት የሚደረጉ ጥረቶችን እንደሚደግፉም ነው ተናግረዋል። በኢትዮጵያ የአየርላንድ አምባሳደር ኒኮላ ካሪናን በኢትዮጵያ በመንግስትና ህወሓት መካከል የነበረውን ግጭት በማስቆም የደረሱትን የሰላም ስምምነት አየርላንድ ታደንቃለችም ብለዋል። የሰላም ስምምነቱን ተግባራዊ በማድረግ በኩል እየተከናወኑ ያሉ ተግባራት አስደሳችና የሚደገፉ መሆናቸውንም አምባሳደሩ ገልጸዋል።
በመሆኑም የአየርላንድ በሰሜን ኢትዮጵያ የሰፈነውን ሰላም ተከትሎ ለሚከናወኑ የመልሶ ግንባታ ስራዎች ድጋፍና እገዛ ታደርጋለችም ብለዋል። በጦርነቱ የተጎዱ መሰረተ ልማቶችን መልሶ በመገንባትና የተጎዱትን መልሶ በማቋቋም ረገድ ድጋፍ እናደርጋለን ሲሉ አምባሳደሩ አረጋግጠዋል። በኢትዮጵያ የስዊድን አምባሳደር ሃንስ ሄንሪክ የሰሜኑን ችግር በዘላቂነት ለመፍታት የተደረሰውን የሰላም ስምምነት ተግባራዊ ማድረግ አስፈላጊ መሆኑን ገልጸው ለዚህም ስዊድን ድጋፍ ታደርጋለችም ብለዋል። የአየርላንድ አምባሳደር ኒኮላ ካሪናን አገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጥ የማጠናከር ፍላጎት እንዳላትም አንስተዋል። ሁለቱ ሀገሮች ከኢትዮጵያ ጋር በንግድና ኢንቨስትመንት ዘርፍ ያላቸውን ትብብር የማሳደግ ፍላጎት እንዳላቸው የአገሪቱ አምባሳደሮች አረጋግጠዋል። ወደ ሌላኛው መረጃችን እንሻገራለን። ኢትዮጵያና ስፔን የ5 ዓመት የኢኮኖሚ ትብብር ማዕቀፍ ስምምነት ተፈራርመዋል። ስምምነቱ ኢትዮጵያና ስፔን በቀጣይ 5 ዓመታት የኢኮኖሚ ትብብራቸው የሚመራበት ማዕቀፍ መሆኑንም ነው የተነገረው። የገንዘብ ሚኒስቴሩ አቶ አህመድ ሽዴና የስፔን የውጭ ጉዳይ ሚኒስቴር ሆሴ ማንኤል ስምምነቱን ፈርመውታል። ኢትዮጵያና ስፔን ረጅም ጊዜ ያስቆጠረ ግንኙነት እንዳላቸው የገንዘብ ሚኒስቴሩ አቶ አህመድ ሽዴ ተናግረዋል። በአሁኑ ወቅትም የስፔን መንግስት በዓለም አቀፍ የጤና ተደራሽነት በአካታች የገጠር ልማትና በስርዓተ ጾታ እኩልነት ለኢትዮጵያ እያበረከተ ያለውን ድጋፍ ሚኒስቴሩ አድንቀዋል። ባለፉት ዓመታት የኢትዮጵያ መንግስት የሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ነድፎ ዘላቂነት ያለውን ፈጣን ልማት ለማምጣት የግሉ ዘርፍ በየኢኮኖሚ ውስጥ ያለው ተሳትፎ እንዲጎለብትና አዳዲስና ነባር ኢንቨስትመንት መስኮች እንዲስፋፉ ሲሰራ መቆየቱን ጠቅሰዋል። የስፔን የውጭ ጉዳይ ሚኒስቴር ሆሴ ማንኤል ኤልባሬስ ቤኖ በበኩላቸው አዲስ የተፈረመው የ5 ዓመታት የትብብር ማዕቀፍ የኢትዮጵያና የስፔንን ግንኙነት ይበልጥ እንደሚያጠናክርም ገልጸዋል። ስፔን ዓለም አቀፉን ዘላቂ የልማት ግቦች ለማሳካት ከመንግስታት ጋር በትብብር በመስራት ላይ እንደምትገኝም ጠቁመዋል። አሁን የተፈረመው የትብብር ማዕቀፍ ከዚህ በፊት በኢትዮጵያ በጤና፣ በገጠር ልማት፣ በስርዓተ ጾታ እኩልነትና በሰብአዊ ድጋፍ የተጀመሩ የልማት ስራዎችን እንደሚያጠናክር የውጭ ጉዳይ ሚኒስቴሩ አስረድተዋል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ መረጃ የተከታተላችሁትን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ የበዛ ይሁን። ውድ ቤተሰቦቻችን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁም ሐሳባችሁን በኮሜንት መስጫው ላይ ልታሰፍሩልንም ትችላላችሁ። ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሰናይ ጊዜን ተመኘሁላችሁ።